ተነስ። እግዚአብሔር ይመስገን። እንቁላል ፍርፍር ይኖራል። ኖርማል ነው ስፔሻል? ምንድን ነው ልዩነቱ? ስፔሻሉ እንቁላል አለው። እሺ ሳይድ አለው? ሳይድ ማለት ከፍርፍሩ ጋር አብሮ የሚመጣ ማለት ነው። ደረሰኝ አለ። ደረሰኝ? አዎ። የሚጠጣ ምን ይምጣ? የሚጠጣ አረፋ ያለው ሻንጣል። እሺ ይኸውልህ ታዲያ እንትን አረፋውን ደብቻ አምጣልኝ። ወገን ስለ ጊዮርጊስ ምን አይነት ናችሁ? እንዲሁ ምን አይነት ሰው ናችሁ? ዛሬ ለምንድን ነው ካላንደር የማታዩት ስትወጡ? በእርግጥ ስራው ስራ ነው ብለን ባያሳምንም ግን ገቢ ይገኝበታልና ጥቅም አለው አይደለም? ስለዚህ ለተለት ካላንደር ማየት የለባችሁም እናንተ የለባችሁ? ታዲያ ዛሬ አሁን ጊዮርጊስ ነው። ታዲያ ማን ነው? ዛሬ ሚካኤል ነው አይደለም? ስለ ሚካኤል። ኧረ ስላሴ ነው። ስለ ስላሴ በቃ ስላሴ ስትልኝ ስለ ስላሴ ስትልኝ የተመኘውን አይንሳህ። እንብላ። እየተባረከ ወልዴ ሳሚልኝ እናት ዘርተሽ ካሚል እንብላ። በለኝ። እሺ እንዴ ምንድን ነው? አቤት። ምን ልትበላ ነው? ልትደባደብ ነው? ልበላ ነው እንጂ እኮ ታዲያ እንደሱ ታደርገው። እሺ ከዛ በፊት ግን ትንሽ እንደው ብትታጠባት እጄ ዋስ ነካት። ግድ የለም ችግር የለም። ተዘጋጅተን ስለምንወጣ ሴኒታይዘር ይዘን ነው የምንወጣ። አሃ ነው እንዴ? ቆይ እስኪ እንዴ ሳኒታይዘር ታዲያ እኮ የማን ነው ስሙ? የህዳር በሽታ ጊዜ የተሰራ ሳኒታይዘር ኤክስፓየር ያደረገ ነው። በዚህ መብላት ትንሽ አይደብርም? ይደብራል። ስለዚህ እጅን ዋስ ነካው። ሂድ ምን አንተ ቀለል እጅ መታጠቢያ የቱ ጋር ነው? እጅ መታጠቢያ ይኸውልህ፣ በዚህ ትወጣና ቀጥ ብለህ 200 ሜትር እንደሄድክ ሃይዌው የለም ከግቢ ወጥቼ ሃይዌው ላይ ደረጃው የለም ድልድዩ? አዎ ድልድዩ። ከሱ ትሻገርና ወደ ግራ 150 ሜትር ትሄዳለህ። ልክ እዛ ጋር 150 ሜትር እንደሄድክ አንድ በቅርብ ለህዝብ አገልግሎት ይሰጣል ተብሎ እንደ ድሮ ቦን የተመረቀ ቧንቧ አለ። እሷን ምልክት አድርገህ ወደ ቀኝ 50 ሜትር ስትገባ እንደገና እሺ ወደ ቀኝ፣ ያኛው ወደ ግራ ነው እኮ ወደ ግራ፣ ከዛ ወደ ቀኝ፣ እንደገና ወደ ቀኝ። እዛ ጋር ስትሄድ መታጠቢያ ቤቷል። ሰፈር ደረስኩኝ እኮ ማለት እኮ ነው። ልታልፈውም ትችላለህ። ግን ለጊዜው የሚያስፈልገው አሁን እጅን መታጠቡ እና ታጠብና ቶሎ ነው። ግን እንዳትጀምር እንዳትቆይ አንተ መድኃኒዓለም እንጣለን። እሺ ናና አቤት። እንደውም ከሄድክ አይቀር በዛውም እግረ መንገድህን በዚህ ከዛ ከሆነ ውሃ ይዘን በዚህ ሙሉ አው እዛው ጋር ይሙላ አሁን ሙላ ዝም አድርገው አንበሳ። እሺ ቶሎ ብለህ እሺ። ማን አስተናጋጅ? ና ቶሎ ቦታ ቀይርልኝ ና። አራዳን ይበላው። ሻዩን አይመጣም እንዴ?
በስመ አብ ወወልድ ወመንፈስ ቅዱስ። አልጀመርክም? ከምን ይኸው ራይድ አገኘሁ። ራይድ ማነህ? አስተናጋጅ። አቤት። በቃ የኔን ጥብስ ቴካዊ አድርግልኝ። እሺ